በእርግጠኝነት ይህን ሎጎ ታውቀዋለህ። አብረኸውም ፍላይት አድርገህ ይሆናል። የኢትዮጵያን ኤርላይንስ አሁን ላለበት ስኬት ምን እንዳበቃው ታውቃለህ? አታስብ። በዚህ ቪዲዮ ለስኬት ያበቃውን 5 ሚስጥር በደንብ አድርጌ እነግርሃለሁ። ፈርሃድ ያሲን ብራንድ ቢልደርና ኢኮሜርስ ኤክስፐርት። በዚህ ቻናል ከእያንዳንዱ ብራንድ ስኬትና ውድቀት ጀርባ ያለው ሚስጥር አንድ በአንድ ስለምናይ ቻናሉን ሰብስክራይብ ማድረግህን እርግጠኛ ሁን። ኢትዮጵያን ኤርላይንስ አንድ ቋሚ መልእክትን ያለው፣ ይህንንም መልእክት ዓለም እስከሚያምንበት ድረስ ደጋግሞን ያስተላለፈው። እናም ደግሞ ኢትዮጵያን ኤርላይንስ ትኬት ብቻ ሳይሆን ኩራትን፣ ማንነትን ጭምር ነው የሚሸጥልህ። ሰዎች ታሪክን ደጋግሞ እንዲያስተላልፉልህ አንድ ቋሚ ጠንካራ መልእክት ይኑርህ። ሌሎች አድ ላይ ወይም ማስታወቂያ ላይ ብቻ ፎከስ ሲያደርጉ ኢትዮጵያን ኤርላይንስ ፕሌኖችን ሲገዛ ነበር። በተጨማሪም የአፍሪካ ትልቁን የአቪዬሽን ማዕከል በአዲስ አበባ ገንብቷል። ብራንዲንግ ሎጎ ብቻ አይደለም፣ ቃል የገባውን ነገር የማቅረብ ችሎታም ጭምር ነው። አብዛኛው ኤርላይንስ እቅድ ሲያወጣ ለዚህ ዓመት ብሎ ነው። የኢትዮጵያን ኤርላይንስ ግን እስከ ኔክስት ጄኔሬሽን የሚሆን እቅድ ነው የሚያወጣው። የራሱ የሆነ አካዳሚ፣ የጥገና ክፍል፣ የምግብ አቅርቦትና የተለያዩ አስፈላጊ የሚባሉ ነገሮችን ገንብቷል። ይህም ደግሞ በየጊዜው ስራ አስኪያጅ አለመቀየርን ያስተምረናል። መሪ ፖድካስት ላይ የኢትዮጵያን ኤርላይንስ ስራ አስኪያጅ አቶ መስፍን ጣሰው 30ኛው ደቂቃ ላይ በዚህ ጉዳይ ማብራሪያ ሰጥተዋል። ቼክ አድርገው። ብራንዲንግ ላይ አንተ ስለ ራስህ ከምታወራው በላይ ሰዎች ስለ አንተ የሚያወሩት ነገር ማተር ያደርጋል። ለዛም እምነትን ለመገንባት ስታር አላያንስን ጆይን አድርገዋል። የስካይ ትራክስ ሽልማቶችን ማሸነፍ ችሏል። የኮቪድ ወረርሽኝ እያንዳንዱን አየር መንገድ ባስቆመ ሰዓት የኢትዮጵያ ካርጎ ንግድ ቀውሱን ወደ ድል ቀይሮታል። ይሄም አንድ ነገር ላይ ብቻ ዲፔንድ አለመሆኑ ብራንዱን ትርፋማና በህይወት እንዲቆይ አደረገው። ትክክለኛ የዚህ ብራንድ ሚስጥር ኮንሲስተንሲ፣ ትዕግስትና እምነት ነው። ያለህን ሐሳብ አስተያየት ኮመንት ላይ አስቀምጥልኝ። እንደዚህ አይነት ኮንተንት የሚመች ከሆነ ደግሞ ሰብስክራይብ ማድረግህን እርግጠኛ ሁን።